ትልልቅ ሆቴሎች ትርፍራፊን እንኳን ለደሃ በገንዘብ መሸጥ ጀምረዋል። ስለ ቃሌና ስለ ድፍረቴ ይቅርታ አድርጉልኝ። ሶፍት የተቀላቀለበት አይደለም እንሰጠው ነው አይደለም። በሽሚያ የሚያገኙት አንዳንድ እየተደባደቡ እንኳን ደማቸውን አፍስሰው የሚሄዱበት አይደለም። ድግሶቻችን፣ ሰርጎቻችን የጋጥነውን አጥንት አይደለም እንወረውረው። እንደው ይቅርታ አድርጉልኝ፣ እንደው ውሻ አላደረግነው። ብርድ አንጀታቸው ውስጥ ሲገባ ቤንዚል እየሳቡ የሚፈርሱ ስንት ህፃናት በብርድ ስንቶች ሞተዋል። እውነት እንነጋገር ከተባለ የአንዳንዶቻችን እኮ መኪና ቤት አለ፣ ቱቦ ስር የሚያድሩ ስንት ቤተ መቅደሶች አሉ። ለአንዳንድ መኪኖቻችን እኮ አቡጀዲ ጨርቅ የሚለብሱ ያማረ ልብስ ለብሰው የሚኖሩ መኪኖች አሉ። የኛ እኮ ቁም ሳጥን በቅያሪ ልብስ ተጨናንቋል። ደሃው ፀሐይና ብርድ ይፈራረቅበታል። አንዳንዶቻችን ግን ሞዴል መኪናዎችና ሞዴል ልብሶች እያፈራረቅ ኖረናል። ድሆች እኮ በዚህ ዘመን የሚደርቡት ብርድ ልብስ አጥተዋል። እኛ አጌጥ ነው ሀብል ተመጻደቅ፣ በተጫማ ነው ጫማ ይቻፈራት ትንካኛል። በምንነዳው መኪና ደሃውን መስታወቱን ዘጋንበት፣ ስቲከር ለጠፍንበት፣ ክርስቶስን አባረር ነው። የክርስቶስ አድራሻው የት ነው ካላችሁኝ፣ በደሃ ወይም በእንግዳ ሰው ነው። ደግሞ አለው በደሃ ወይም በእንግዳ ሰው። ክርስቶስን እንኳን ደህና መጣ ማለት ከፈለጋችሁ ቢያንስ አንድ ደሃ ይኑራችሁ መታጎርሱት፣ አንድ ደሃ ይኑራችሁ መታለብሱት፣ አንድ ደሃ። ይሄን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ፎሎ ማድረግ አድርጉ ማለት ቢደብርም ግን አድርጉት፣ አይከፋም።